ሁለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች ታግተዋል። የታገቱትም በተለመደ ቦታና ታጣቂ ነው። የተገደሉም አሉ። ዝርዝር መረጃ ይዘናል። የአማራ ፋኖ አደረጃጀቶች ረሃብን እንደ ጦር መሳሪያ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅጠት ነው ብለዋል። መግለጫቸውን አካተናል። በጎንደር መተማ ወረዳ ሁለት ጋንታ የገቡበት መጥፋቱ ታውቋል። በአማራ ክልል ወሎ፣ ሸዋና ጎጃም ቀጠናዎች የዘመቻ አንድነት ተጋድሎ እንደቀጠለ ነው። አንድነትን በሚመለከት መግለጫ ተሰጥቷል። ስምምነት ላይ ተደርሷል። አሜሪካ ፑቲን በተኩስ አቁም ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል ስትል አሳውቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች ታገቱ። ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እነ ሽመልስ አብዲሳ ባሰማሩት የሸኔ ታጣቂ እንደታገቱ ታውቋል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ ሩምታ አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎቹ ጋር እየተታኮሰ ነው በማለት አንድ የአካባቢው ምንጭ ተናግሯል። ሆኖም ግን ይህ የፌዴራል ፖሊስ ተኩስ ለምሳሌ የተደረገ እንጂ አገዛዙ በዚህ መስመር ላይ ተደጋጋሚ እገታዎች ሲፈጸሙ አይቶ እንዳላየና ከዚያም አልፎ አስተባባሪ ሆኖ ቆይቷል። ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሃጽዮንና ቱሉ ሚልኪ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት የተሳፋሪ ሕይወት ማለፉ ተሰምቷል ብለዋል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጎሃጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞችን ለመልቀቅ መንግስት የሸኔ ታጣቂዎች ለአንድ ታጋጅ እስከ 1.5 ሚሊዮን ብር እየጠየቁ እንደነበር መዘገባችን ይታወሳል። መጋቢት 8 የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋጅ ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ እያቀረቡ መሆኑን ጠቁመው ነበር። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የሚፈጸመው እገታም አገዛዙ አማራ ወደ አዲስ አበባ እንዳይገባ የሚጠቀምበት ስልት መሆኑ ይታወቃል። የአማራ ፋኖ አደረጃጀቶች ረሃብንና ጦር መሳሪያ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅጠት ነው አሉ። በፋኖ ቅስ ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶን የቀረውን ድንጋጤ ውስጥ የገባው የብልጽግናው አገዛዝ የአማራን ህዝብ በተለይም አርሶ አደሩን አንበረክካለው የፋይናንስ ካዝናይንም እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ እንደሚገኝ ደርሰንበታል ሲሉ የአማራ ፋኖ አደረጃጀቶች በጋራ ባወጡት መግለጫ አሳውቀዋል። በተለይም ወቅቱ የእርሻ ወቅት መሆኑንና የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብአቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፈንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና በማቅረብ በተለይም አገዛዙ ጥምር ጦር ለሚለው መከላከያ፣ አድማ በታኝ ሚሊሻና ሌሎቹ የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብና ለሌሎች ዝርዝሮች ክፍያ ካልፈጸምክና ደረሰኝ ካላሳየህ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍተኛ ደረጃ ለማንገላታት ዝግጅታቸውን መጨረሳቸውንና ወጣቱ አርሶ አደር ማዳበሪያ እንደማይሰጠው ተጨባጭ መረጃ ደርሶናል ብለዋል። ስለሆነም መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳትና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም በሚልም አጽንኦት ሰጥተዋል። ማንኛውም አርሶ አደር የአፈር ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍሎ እንደ ማንኛውም ቁሳቁስ የመጠቀም መብቱ የሚከበር እንጂ ያለማንም ከልካይ ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አትችልም በሚል በንጹህ አርሶ አደራችን ላይ በተለያዩ አካላት የሚፈጸም ወከባና ማስፈራራትን አንታገስም ብሏል። በመሆኑም አርሶ አደራችን ያለምንም ተጨማሪ ክፍያ የአፈር ማዳበሪያ ዋጋውን ብቻ ከፍሎ እንዲጠቀም አሳስበዋል። ከዚህ ውጪ ማንኛውም የክልል ወይም የዞን ወይም የወረዳ ወይም የቀበሌ አመራር ወይም የግብርና ባለሙያ ወይም የአስተዳደር ጽህፈት ቤት ባለሙያ ወይም የገቢዎች ጽህፈት ቤት ባለሙያ ወይም የጸደይ ባንክ ኃላፊዎችና ባለሙያዎችና ሌሎችም ይህን ተግባር ለማሳካትና ተጨማሪ ክፍያ ለማስከፈል ሲንቀሳቀሱ ወይም በዚህ አጀንዳ ላይ ህዝብ ለማወያየት ጥረት ሲያደርጉ ቢገኙ አደረጃጀቶቹ አስተማሪ የሆነ እርምጃ እንወስዳለን ብለዋል። የአፈር ማዳበሪያን ለገንዘብ መሰብሰቢያና ለፖለቲካ ፍጆታ መጠቀም ፍጹም ኢሞራላዊ ተግባር በመሆኑ ማንኛውንም አካል ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል ሲሉም አሳስበዋል።
በጎንደር መተማ ወረዳ 2 ጋንታ የፋኖ አባላት የገቡበት መጥፋቱ ታወቀ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በጎንደር መተማ ዮሐንስ ወረዳ ስምሪት ተሰጥቷቸው የነበሩ 2 ጋንታ የሚሆኑ የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተሰምተዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል የሁለት ጋንታ አባላት ግዳጅ ተሰጥቷቸው ወደ ኮኪት ቀጠና በተሰማሩበት ከነሙሉ ትጥቃቸው ደብዛቸው መጥፋቱን አረጋግጫለሁ ሲል መረብ ሚዲያ ዘግበዋል። የአድማ ብተና አባላቱ በኮኪት ቀጠና ስምሪት ላይ በነበሩበት ሰዓት ነው የቡድኑ መሳሪያን ጨምሮ ሙሉ ትጥቃቸው እንደያዙ ደብዛቸው የጠፋው ተብሏል። በቀጠናው የሚገኙት የሰሜን ምዕራብ እዝ ወታደሮች የጠፉ የአድማ ብተና አባላትን አድኖ የመያዝ ተልዕኮ ተሰጥቷቸው የከባድ መሳሪያዎችን ሽፋን በመጠቀም አሰሳ ለማድረግ የሞከሩ ቢሆንም ነገር ግን በቀጠናው የሚገኘው የፋኖ ኃይል አላፈናፍን ስላላቸው ግዳጁን አቋርጠው ወደ መጡበት ተመልሷል ሲሉ ምንጮቻችን ገልጸዋል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው በትምህርት ቤትና በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት ወታደራዊ ስልጠና ተሰጥቷቸዋል። እነዚህ አማራ ተወላጆች የአብይ አህመድ የጸረ አማራ ፕሮጀክት ዋና አስፈጻሚ ሆነው የብአዴን አመራሩ አቶ አረጋ ከበደን ጨምሮ ሌሎች የክልሉን የፌዴራል ባለስልጣናት እንዲሁም ከፍተኛ ወታደራዊ አዛዦች በተገኙበት ከሰሞኑ በዛው በብር ሸለቆ ማሰልጠኛ ጣቢያ ተመርቀዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት አቶ አረጋ ከበደ እናንተ ሙሴዎቻችን ናችሁ ሲሉ የጠሯቸው የአድማ ብተና አባላት ናቸው። ከምርቃቱ በኋላ በየዞኑ ተመድበው ስምሪት ተሰጥቷቸው በወጡበት በዛው እየጠፉ ፋኖን እየተቀላቀሉ የሚገኙት። በአማራ ክልል ወሎ፣ ሸዋና ጎጃም ቀጠናዎች የዘመቻ አንድነት ተጋድሎ እንደቀጠለ ነው። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ስር የሚገኘው ጥራሪ ክፍለ ጦር ተመስገን ሻለቃ መከላከያ ሚሊሻና አድማ ብተና ከወልዲያ ባህር ዳር መስመር ከድል ከሳንቃና ደቦት ከተሞች 3 ሻለቃ ተሰብስቦ በቅሎ ማነቂያ ከተማን ለማስለቀቅ ሲንቀሳቀሱ መጥቶ መልሷቸዋል። ዛሬ መጋቢት 27 2017 ዓ.ም ማለዳውን በተደረገ አውደ ውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሰዋል። በዚህ አውደ ውጊያ አገዛዙ ከባድ ኪሳራ የደረሰበት ሲሆን ሙትና ቁስለኛውን ለማንሳት ያልቻለበትና ሌላ ኃይል በመጨመር ብዛት ያለውን ሙትና ቁስለኛውን በማንሳት በቅሎ ማነቂያ ከተማን ሳይረግጥ መቅረቱን የአማራ ፋኖ በወሎ ቤተ አማራ አሳውቋል። የአማራ ፋኖ በሸዋ የ7 ለ7 ክፍለ ጦር የበፍቃዱ በላይ ክፍለ ጦሮችና የቀስተንህብ ብርጌድ የአንድነት አመቻች ኮሚቴ መግለጫ ሰጥቷል። ክፍለ ጦሮቹ ከማንኛውም አደረጃጀት ራሳቸውን በማግለል ነፃ በመሆን ላለፉት ጊዜያት ሲንቀሳቀሱ እንደነበር አስታውሰዋል። አደረጃጀቶቹ በመግለጫቸው ይህንን ለማድረግ የተገደድ ነው ከዚህ በፊት የነበርንበት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አማራን አንድ አድርጎ አገዛዙን ከመምታት ይልቅ በወገን ላይ በቀጥታ ሰራዊት በማዝመት የተለየ ሀሳብ ያለውን ማፈን፣ ማሰር፣ ማባረርና ማዋከብ በተደጋጋሚ ፋኖን ትጥቅ ማስፈታት እንዲሁም የሸዋ አንድነትን ለማምጣት የተሄደበት ርቀት ፍጹም ዳተኝነት የታየበት በመሆኑ ከድርጅቱም ሆነ ከእዙ በይፋ በመግለጫ ራሳችንን አግልለናል ሲሉ ዳግም ገልጸዋል። በመቀጠልም ከአማራ ፋኖ በሸዋ ጋር በውህደት ለመስራት ከከፍተኛ አመራሮች ጋር በተደረገ ውይይት ከአራቱም አካላት የጋራ አመቻች ኮሚቴ ተዋቅሮ ተግባሩን ሲያከናውን ቆይቷል ብሏል መግለጫው በአዲስ የመጣ ነው። አደረጃጀቶች ቀድሞ በነበረው የድርጅቱ ስምና አርማ ላይ እኛ ያልተሳተፍንበት በመሆኑ ሁላችን የተሳተፍንበት የድርጅት ስምና አርማ ቢዘጋጅ እንዲሁም የአመራር ምደባም እንደ የተሳትፏችን ሊኖረን ይገባል የሚል ሀሳብ ቀርቧል ሲል ያክላል። በአማራ ፋኖ በሸዋ በኩልም በመርህ ደረጃ የድርጅት ስምና አርማ በየጊዜው የሚቀያየር አይሆንም። ነገር ግን ስምና አርማ ከሸዋ አንድነትና ከአማራ ጥያቄዎች ጋር ሲነጻጸር ምንም ስለሆነ የድርጅቱ ስያሜም ሆነ አርማ እንዲቀየርና የሸዋ አንድነት እንዲመጣ በስራ አስፈጻሚ ወስኗል። በመሆኑም ከዚህ በፊት የአማራ ፋኖ በሸዋ ይባል የነበረው አዲስ በጋራ በሚሰየመው ስም እንዲጠራና ሎጎም በጋራ አንድነት አመቻች ኮሚቴው ተዘጋጅቶ ጥቅም ላይ እንዲውል በጋራ ተወስኗል። የአመራር ምደባን በተመለከተ በስምምነት ሁሉም ኃይሎች እንደየተሳትፏቸው እንዲደለደሉ ተወስኗል። ይህ መግለጫ በይፋ ከተሰጠበት ቀን ጀምሮ ሁሉም ኃይሎች በአንድ ወታደራዊ እዝና ሰንሰለት እንዲመሩ ከስምምነት ላይ ተደርሷል። በመሆኑም በአጭር ጊዜያት አመቻች ኮሚቴው አዲሱን የድርጅት ስም አርማና አዲስ የአመራር ስምሪትን ለአማራ ህዝብና ለመላው ደጋፊዎቻችን ይፋ እንደሚያደርግ አሳውቋል። በሌላ በኩል የአማራ ፋኖ ጎጃም አገው ምድር ክፍለ ጦር በስቦ ማስከዳት ስልቱ እሁዲት አካባቢ 30 የሚሊሻ አባላት ሙሉ ትጥቃቸውን ይዘው ወርቅ አባይ ብርጌድን እንዲቀላቀሉ አድርገዋል።
አሜሪካ ፑቲን በተኩስ አቁም ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል ስትል አሳወቀች። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናግረዋል። ማርኮ ሮቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያ እና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ